ድንቁ መሪ ኢብራሂም ትራኦሬ ከጠባቂዎቹ ጋር በመንገድ ላይ እያለፈ ነበር። በቅጽበት ግን አንድ አስደንጋጭ ክስተት መንገድ ዳር ይመለከታል። ከአንድ ከቆሸሸ ግድግዳ ስር የመነመነና የኮሰመነ ሰው ተቀምጦ ይለምናል። ኢብራሂም ይህን ክስተት ማለፍ አልፈለገም። የሰውየው ፊት አዲስ አልሆነበትም። ጥበቃዎቹን ጠብቁኝ ብሎ ወደ ለማኙ ሰው ያመራል። ለማኙ ትክ ብሎ ይመለከተውና በደከመ ድምፅ ኢብራሂም ብሎ ተጠራ። ሙሳ የሚል የጥሪ ድምፅም ከኢብራሂም አንደበት ወጣ። ኢብራሂም ተጠጋው። አዎ ሰውየው ራሱ ነበር። አንተ ራስህ ነህ ሲል ሙሳን ሾካሾከ። አዎ እኔ ራሴ ነኝ። ግን ምን ሆነ ነው ሲል ኢብራሂም ጠየቀው። ከሙሳ አይኖች መንታ መንታ እንባ መፍሰስ ጀመረ። ታሪኩ ብዙ ነው፣ በዚህ አይነት ሁኔታ የምነግር አይደለም ሲል ሙሳ ተነፈሰ። ኢብራሂም ፈጠን ብሎ እባክህ ና ወደ መኪናዬ እንግባና እናውራ በሚልበት ሰዓት በፍጹም በእንዲህ አይነት ሁኔታ ያንተ መኪና ውስጥ ልገባ አልችልም ብሎ ሙሳ ኢብራሂምን ሊያሳምነው ሞከረ። ነገር ግን ኢብራሂም አንተ እኮ ጓደኛዬ ነህ፣ በእንዲህ አይነት ሁኔታ ትቼ መሄድ አልችልም ይለውና ወደ ቤት ወስዶ የጓደኛውን ሁሉንም ታሪክ ያዳምጣል። አዎ ሙሳ የራሱ ቤት የነበረውና ባለትዳር የነበረ ሰው ሲሆን በአንድ በተረገመች ቀን ግን ቤቱ ሲገባ በራሱ ቤትና አልጋ ላይ ሚስቱ ከሌላ ሰው ጋር ስትማግጥ ያገኛል። ቀጥሎም ቤቱንና ንብረቱን ሳይቀር ሸምጥጣው ምንም ሳይዝ ተስፋ በመቁረጥ ስሜት ውስጥ ወደ ጎዳና የወጣ ሰው ነው። ትራኦሬ በሁኔታው እጅግ በመነካት የሚያምርና ንጹህ ክፍል አዘጋጅቶ ይሰጠዋል። ሁሉም ነገር ተቀየረ። አንድ ቀን ትራኦሬ ቀለል ባለ ልብስ ሆኖ ሙሳን ሊያወራው ቆሟል። ሙሳ እንደ መደንገጥ ብሎ እባክህ ምንም አይነት ችግር ልፈጥርብህ አልፈልግም ይለዋል። ትራኦሬ ግን በትህትና ስሜት ውስጥ ሆኖ በፍጹም አንተ ችግር ልትፈጥር አልመጣህም፣ ይልቅስ እውነትን ነው ይዘህ የመጣኸው፣ እውነት ደግሞ በተግባር መገለጥ አለበት ብሎት ለሕክምና ወደ ዶክተር ከላከው በኋላ ወደ አንድ ቦታ ሙሳን ይዞት ይሄዳል። እጅግ በጣም የሚያምር ቤት ጋር ደረሱ። ሙሳ በልቡ እንዴት የሚያምር ቤት ነው ማለቱ አልቀረም። ከዛም ይሄ ቤት የማን ነው ሲል ጠየቀ። ኢብራሂም ያንተ ነው፣ ሙሉ ወጪ ተችሎ ከዚህ በኋላ እዚህ ነው የምትኖረው ሲል ይመልስለታል። ሙሳ በደስታና ድንጋጤ ስሜት ውስጥ ሆኖ ለምንድነው ይህን ሁሉ የምታደርግልኝ ሲል ጠየቀ። ትራኦሬ የድሮውን እያስታወሰ ምክንያቱም ምንም መጽሐፍ ባልነበረኝ ሰዓት መጽሐፍቶች ሰጠኝ ነበር፣ ብቻዬን ሆኜ ሳለው ከጎኔ ነበርክ፣ እኔ ራሴን በማላምንበት ሰዓት አንተ እኮ ታምንብኝ ነበር። ሙሳ ራሱን ነቀነቀና አንድ ጓደኛ የሚያደርገውን ነገር እኮ ነው ያደረኩልህ፣ በቃ ይሄው ነው ሲል ይመልስለታል። ከዛ በኋላ ኢብራሂም ትራኦሬ ለሙሳ የሚገርም ቤተ መጻሕፍት ይከፍትለታል። ሙሳ የተሳካለት ሰው ይሆናል። ከመከራ በኋላ ተድላና ፍስሐ ጎበኙት። በመጨረሻም የቀድሞ ባለቤቱ ዳግም መታ ብትለምነውም አይሆንም በማለት ፕሬዝዳንቱ ኢብራሂም ትራኦሬ በተገኘበት አንዲት ሴት አግብቶ በደስታ መኖር ጀመረ። ትልቅ ተጽዕኖ ፈጣሪ በመሆኑም በየመድረኩ እየተጋበዘ አስተማሪና አነቃቂ ንግግሮችን በማቅረብ ታወቀ። ሙሳ ፋውንዴሽን የተባለ ድርጅትን በማቋቋም ተስፋ ላጡ ለጨለመባቸው ሰዎች ተስፋ በመሆን ከትራኦሬ ትልቅ ሽልማትን ተቀብሏል። ይሄ ታሪክ አስተማሪ ሆኖ ካገኛችሁት ለሌሎችም ሼር ያድርጉት። በቀጣይ ሌሎች አስተማሪ ታሪኮችም እንዲደርሱት አካውንቴን ላይክ እና ፎሎ ያድርጉ።